ድምጻችሁ ከፍ አድርጉና እንዲበሉ መልካም ይሆናል በሉ። ይኸው ታያላችሁ። ወደ ቤትሽ እንግዶችን ተጋብዣለሽ። ጠላት ግን እቅድ ያደረገው ቁጭ ብለሽ እንድታለቅሽ ነው። ጌታ ግን አይሆንም ማለት እስቲ አንድ ጊዜ አይሆንም ባሉ አይሆንም። ቁጭ ብለሽ እንድታለቅሽ እውነት ነው። ያለፈው ሳምንት ይሄ ሳምንት ላንቺ የእንባ ሳምንት እንዲሆን ነው ጠላት የፈለገው። እውነት ነው። ገብቶሻል? የእንባ ሳምንት ለሰው ሳትናገሪ ብቻሽን ልብሽ እያለቀስ ለእግዚአብሔር እየነገርሽ እውነት ነው። ጌታው ዝም እንደው እግዚአብሔር ውስጥ የምትለውን ልስማ ብለሽ ነው ወደ ጌታ የመጣሽው ዛሬ። እግዚአብሔር የምትናገረውን እሰማለሁ አትለፈኝ። በእንደዚህ አይነት ሁኔታ ዛሬ መልእክት አስተላልፋለሁ። እንደሷ ተወራርዶ የመጣ ሰው የሆነ ከክብር ጋር ይገናኛል። ኡና ገለል ይላል ባለው እስቲ አንገት እንድደፉ የፈለገው ቀና እንዳትሉ የፈለገው ለማስለቀስ የፈለገው በህይወት እንዳትኖሩ የሚፈልገው ከመንገዳችሁ ላይ ገለል ይላል። አሜን። አትፍር። ያሱን ሁሉ ውሃ እንደጨበጠ ሰው እያደረጋለው እግዚአብሔር ዛሬ ገለብጠዋል። አሜን። ቀኝ እጆቻችሁ ከፍ አድርጉና ተረኛ ነኝ በሉ። ይሄ እጃችሁ ሰው ሰብስባችሁ እልል የምትሉበት እጅ ነው። አሜን አሜን ላለው ይሁን። አሜን። በእናንተ ምክንያት እናንተ ኮራ ዘና ፈታ ብላችሁ ቁጭ ብላችሁ ጎረቤት ላለው ወገባ አስሮ በእናንተ ምክንያት ጌታን ያመሰግናል። አይ አሁን ያለው አንገት መድፋት ጌታ ያበቃል እያለ ነው። ለዛሬ ነው። ክብር ለጌታ ይሁን። አሜን አሜን። ይኸው ጌታ ምስክሬ ነው። ከ30 ጀምሮ እስከ ሐምሌ 5 ሰው ቤት ምስጋና አሜን አሜን። እጅን አሳየኝ። እግዚአብሔር ተረኛ ትውልድ አለ እያለ ነው። እጆቻችሁ ከፍ አድርጉና እኔ ነኝ በሉ እስቲ። ተረኛ ትውልድ ጠላት እያየ አፋችሁ በሳቅና በደስታ ይሞላል። አምጡ ለጌታ ይልልታ። አሁን ያለው ስንት ልጅ ነውማ? 3 ነው። 3 እግዚአብሔር መልእክት ሰጥቶኛል። ምን አበላሉኝ አትበይ። እሺ እግዚአብሔር እኔ አዘጋጅቻለሁ። አሜን። ምን ይበላሉ? በደንብ ይበላሉ። አሜን። ተፈረ ከፊትሽ እግዚአብሔር ወጥቷል። አሜን። የተናደደው ኃይል ተመቷል። አሜን። መርገም ለዘላለም ተሰብሯል። አሜን። ውርደትን እግዚአብሔር ለዘላለም ካንቺ ላይ አንስቶታል። አሜን። ክብር ለጌታ ይሁን። አሜን። ከዚህ ደቂቃ ጀምሮ ለማስለቀስ የወጣውን እባብ ከእግዚአብሔር እንገድየዋለኛል። አሜን። ተረኛ ነሽ ብሏል ጌታ። በቃ ለምስጋና እስቲ አንድ ጊዜ ተረኛ ነሽ በሏት። ሃሌሉያ። ተረኛ ነሽ በሏት እስቲ። አሜን። የኔ ተራ መቼ ነው እያልሽ ነው አይደል? ጠላት በር ዝግት እያደረገ ነው ያንቺን እንዳይከፈትልሽ። ተሰብሮ ትገበያለሽ። አሜን። ተሰብሮ ትሰሪያለሽ። አሜን። ተከራካሪው ተመቷል። መርገም ተሰብሯል። ሳቅና ደስታ ሆኗል። አዲስ ነገር ወደ ቤትሽ መጥቷል። እስከዛሬ የተያዘው ነገሮችን ጌታ ሁሉ እኔ አስለቅቃለሁኛል። የምስጋና ሳምንት ደርሷል። አሜን። ንቅንቅ እንዳትይ፣ ስፍራሽን እንዳትለቅ። እሺ ይኸው ማን ነው ስምሽን ያለ? ወርቄ። ወርቄ። ይሄን መልእክት እንዳትረሽ። ቀዳማዊት ልጄ ናት። አዎ ሃሌሉያ። ሰራ ስንተኛ ልጅሽ ነች? ማንቲያዎች ውስጥ አንዷ ናት። ይሄን መልእክት ያዥ። በሷ ግንባር ላይ ጠጠር ወርዋሪውን እግዚአብሔር እጁን ይዞታል። አሜን። ለልጆቻችሁ ልጸልይ። ፓናማ ሳፕራንቶርዳ ባዳጋባ 7 ቀን ባልሞላ ጊዜ 7 ሰው ለማስለቀስ ቀጠሮ ያደረገው ዛሬ ወገቡ ተወግቷል። ጩና ጠላቴ በሉ እስቲ ወገቡ ተወገባለ። እልልታ ለጌታ። እጆቻችሁን ዘርጉ። ጊዜው ደርሷል በሉ። ተከራካሪው ተመቷል በሉ። በክብር ወደሚሻለው ክብር፣ በክብር ወደሚሻለው ክብር፣ በነውጥ ደግሞ ወደ ላውጥ፣ በነውጥ ወደ ላውጥ። ተከራይተሽ ነው የምትኖሪ። በክብር እግርሽ ይወጣል። አሜን። ሰምተሻል? ይኸው ልጅሽ አትታመምም፣ በቁስልም አትመታም። ራስ ምታት በሷ ላይ ሰለጥንም። የሚገዳደር እባብ ተመቷል። በርሽ ተከፍቷል። ሳቅና ደስታ ሆኗል። ከዚህ በኋላ ጥቂት ትሰራላችሁ፣ ብዙ ታጭዳላችሁ። አሜን። ዳግማዊትም ሁለተኛው ማን ነፃ ወጣለች። አሜን።